ከዚህኛው ክሬቲን ሞኖሃይድሬት ወደዚህኛው ክሬቲን ሞኖሃይድሬት ዛሬ ተሸጋግረናል። እንደሚታየው እንግዲህ ለውጡን አሳየ ላልኩ ይሄኛው ያን ያክል ለዚህ ኤክስትሪም ይባል ለውጥ አላየውም። የሆነ ሜቢ አንድ ወርም ስለሆነ አላቅም ብቻ ያን ያክል ለውጥ በሰውነቴ ላይ እንትን አላልኩም። ግን አይ ቲንክ ፕሮሰስ አለው መሰለኝ ሰውነትን ለመገንባት። ይሄኛው እንግዲህ እንትን ዛሬ ነው የገዛው። ግን ይሄኛው ባይ ዘ ዌይ ዋጋው ታያል 5700 ነው። ሴም አስ 300 ግራም ናቸው ሁለቱም። ልዩነታቸው እንትን ነው የምትወስደው ግራም ይለያያል። ይሄኛው 5 ግራም ነው። 5 ግራም ማለት ለምሮ ቆይ ስፑን ማሰጡን ስፑን ይሄኛው የለውም ኦርለን ያልሰጠኝ ብቻ ግን በራሴ እየገመጥኩ ነበር ሳርጌ ነበር ዋሬቨር ብቻ። ይሄኛው ግን አለው ያ ምሮ የምታክለው ሙጥጥሹ በዚህ አቁም ብቻ ይችናት ስፑና ያ በዚህ ከ2 እስከ 3 ነው የሚደረገው። እስቲ ልዩነት የሚያመጣ ከሆነ ሰውነታችን ከዛኛው ለየት ያለ ከሆነ እንትን አለው። ያው ሁለቱም አንድ ናቸው ብዬ አስባለሁ። አይነቶቹ ቢቀየሩም አይነታቸውም አንድ አይነት ነው። ግን ውሃ መጠጣት ለኪድኒ ካልጠጣችሁ የሚጎዳ ስለሆነ ውሃ መጠጣት ምናምን ያስፈልጋል። ከወርክአውት በፊትም በኋላ መደረግ የሚችልም ደግሞ ስለሆነ በጣም መወሰድ የሚችል ስለሆነ በጣም ተመራጭ ነው ብዬ አስባለሁ። and we will see ለውጥ የሚያመጣ ከሆነ ይመቻችሁ።